ያስተማረኝ እንዲህ እንደሆን ነው ያስተማረኝ። እውነትን እንድጋፈጥ ነው ያስተማረኝ። እውነት ፊት እሱ ደግሞ ሐሰት ሆኖ ሲቀርብ ያው ጋፈጠዋለሁ አልሽ። ምን እንዳያደርግ አያስተዳድረኝ፣ አያበላኝ፣ አያጠጣኝ። ቤተክርስቲያን ያከበረችውን ቤተክርስቲያን በአናቷ የደፋ ሰው ነው። አንዱ ዓለም የሰበሰባቸው ወጣቶች የሉም። አንዱ ዓለም በዳላስ ወጣቶችን ሰብስቦ በተናቸው። ዛሬ በዳላስ ሚካኤል ያሉ ወጣቶች አጫሾች ናቸው። ከቤተክርስቲያን ርቀዋል፣ ጠፍተዋል። ዳላሶች ወጥቶ ይናገሩ። በተናቸው። በሲስተም በዘዴ ነው እየሰራ ያለው። ዛሬ ሄኖክ ሲመጣ ሄኖክን ተጠግቶ በሄኖክ ፕሮጀክት ሊያመልጥ ነው። እንሰብረዋለን። እስከቻልነው ድረስ እኔ እስከቻልኩት ድረስ እሄዳለሁ። ካልተቻለ ምናምን አገባኝ። እዚህ ጋር መሬት ስሚ፣ ሰማይ አድምጪ፣ ቤተክርስቲያን መስክሪ ብዬ ነው የምሄደው። አምጣው ይሄንን ባንኩን ማስታወቂያ ወንድም አለም አሁን መጨረሻ ላይ ላኩልህ። አምጣ ያንበው ሰው እኔ ዘመድኩን እንደዚህ ተብዬ ምናምን ይለኛል። ልኬልሃለሁ ወንድም አለም ከኢትዮጵያ በላይ የላኩልህን አምጣው ወንድም። ተመልከቱ። ይሄ አሁን ቴዎድሮስን እኔን ምናምን አድርጎ የለጠፈው ነው። ይሄ ቢኒያም ማለት ነው። የማይወዳትን አረንጓዴ ቢጫ ቀይ እዚህ ለሽቀላ ያመጣታል። ከዛ በኋላ ምን ይላል? ዘመድኩን ስለ ሲያት ሊዋሻው ሲጋለጥ ቤተ ክርስቲያን ከሰንደቅ ዓላማ ትበልጣለች። በሊቀ መዘምር ቴዎድሮስ ላይ ለዘመዴ መልስ ክፍል 4 ይህን ቻናል ለመደገፍ ለማሳደግ በዜል አሜሪካ ይሰበሰብለታል። +1 ሰብሳቢው ማን እንደሆነ አላውቅም። ይሄን ስልክ ታመጡልኛላችሁ። ማን ነው ይሄ ስልክ? አሜሪካን ለቢኒያም ሽታይ በዚህ ስልክ የሚሰበስበው ማን ነው? ማወቅ እፈልጋለሁ። ከዛ ፔፓል ደግሞ ይሄው ቤታን ምናምን ጂሜል ይላል። ይሄንን ማወቅ እፈልጋለሁ። በኢትዮጵያ ንግድ ባንክ ደግሞ 1015 66 77 942 ሚካኤል ፋንታዬ ብላችሁ ይሄን አገልግሎት ለምትደግፉ ላኩልኝ ይላል ቢኒያም። እገልጣለሁ አልኩ። እገልጣለሁ አጭበርባሪውላ ለአንተ በኢትዮጵያ ንግድ ባንክ እየተላከልህ አንተ እዛ ሆነ አብይን እየተቃወምክ ነው፣ አዳነችን እየተቃወምክ ነው ምናምን ከዛ ሊገባልህ። ይሄ እኔ የሰራሁት አይደለም፣ ገብታችሁ የምታዩት ነው። ተመልከቱት። እንዳ ዝም ብሎ አይደለም። ሌላ አይኑ ሊጨፍን ይችላል፣ ሊሞኝ ይችላል፣ መብቱ ነው። አታለው እንደፈለክ አድርጋ አታለው። እኔ በስራችሁ ጣልቃ አልገባም፣ ግን እንድሃለሁ። ፊቴ ስትቆም እጨፈልቃለሁ። የቤተክርስቲያን አምላክ አይለመንም። 52 ዓመት ሞልቶኛል። ከዚህ በኋላ ስንት ዓመት እንደምኖር አላውቀውም። እስካሁን በመጣሁበት መጠን እሄዳለሁ። ፍጻሜን እንዲያሳምርልኝ እጸልያለሁ። እቀጠቅጠዋለሁ ነው የምልህ። በቃል አይደለም፣ በአንደበት አይደለም። አለቀ። በእኔም ማትፈርሱ ከሆነ እናንተ በእሳት ውስጥ ወጥታችሁ አልፋችሁ የወርቅ የሆናችሁ ናችሁ። ይጨበጨብላችሁ። በእኔ የምትፈርስ ከሆነ ግን መጀመሪያም በመሰረትህ ጠማማ ነው ማለት ነው። ጠማማውን ደግሞ እየጠረጠር ነው የምናውቃል ነው። ሌላው ልጅ ቆጠቆጥ ይችላል። ዘመድ አትንከው። አሁን የመጣውና ገደል አይገባም። መስሎ ነው የሚኖረው፣ ሆኖ ነው የሚኖረው፣ ስርዓት አክብሮ ነው የሚኖረው። አለቀ። ይሄ ፓስተር መድረክ አይደለም። ይሄ ጠንቋይ መድረክ አይደለም። ይሄ አስማተኛ መድረክ አይደለም። ይሄ አጭበርባሪነት መድረክ አይደለም። ድልብ ደግሞ ጥያቄ ያቀርበዋል። 6 ዓመት ቤተክርስቲያን አልሄደም ዘመድኩን፣ አጥቢያ የለውም፣ የንስሐ አባት የለውም። ለአንተ ነው እንደምነግረው እኔ። አንተ ሾውን የምታሳየው እዚህ ነው የሚሄደው፣ እዚህ ነው የምካፈለው፣ እንዲህ ነው የማደርገው ነው የምለው። መንገር አለብኝ እንዴ ለአንተ? ከዛ ዛሬ እሑድ ነው ይኸው አስቀድሼ መጣሁ፣ ዛሬ እንደዚህ ብዬ መጣሁ ልልህ ነው እንዴ? ልነግርህ ነው እንዴ? አላየነውም። ለአንተ የሚያቃጥሩ ሰዎች አሉ እና እነሱ ያሉበት ነው እንዴ የሚሄደው? ይሄ አለማወቅ እየተሰራ ያለው ነገር እንዳልገባህ የሚያስታውቅ ነው። ቤተክርስቲያን መጀመሪያ ወደ ምሕረቱ ላይ ወጣ ያለሁበት ቦታ ወደ ምሕረት ላይ የሚያስወጣኝ ስለሆነ አልወጣም ብያለሁ። አሜሪካ ሄጃለሁ። አሜሪካ ሄጃ አንዱ ዓለም ይዞኝ መጥቷል። እኔም እንደ ማንኛውም ሰው አስቀድሻለሁ። ፊትም ቆሜ እንኳን ማስቀደስ አልፈልግም። ፊት ቆሜ ማስቀደስ አልፈልግም። ያለሁበትን አውቃለሁ። ከማን ጋር ጉሮሮ ለጉሮሮ እየተናነኩ እንደሆነ አውቃለሁ። እኔ እንደዛ እንደ
ፈሪሳዊውን ደረቴን ነፍቼ እንትን ምን አለ እንደ ደቀራጩ ደረቴን እየደፋው አሁን እኔ እዚህ መውጣት የሚገባኝ አይደለም ብዬ የማለቅስ ሰው ነኝ። አውቀዋለሁ ከማን ጋር ጉሮሮ ለጉሮሮ እንደምተናነቅ። ግን አንዱዓለም ዳግማዊ ኢትዮጵያ ይሄዳል፣ ይመላለሳል፣ ከስርዓቱ ጋር ምንም ችግር የለበትም። እኔ እንደውም ከኔ ጋር የሚታይ ሰው ስርዓቱ ችግር እንዳይፈጥርበት ነው ፈልገው። ቪዲዮውን ማየት ትችላላችሁ። አሁንም አለ ልጄ ባለችበት ደስ ያለኝ ነገር የዳላስ ህዝብ ለልጄ ያሳየውን ፍቅር፣ ለእኔ ያሳየውን ፍቅር፣ የካሊፎርኒያ ህዝብ፣ የሜሪላንድ ህዝብ፣ የቨርጂኒያ ህዝብ ለልጄ ያሳየውን ፍቅር ደስ ብሎኛል። አባቴ እንዲህ ነው ወይ እንድትል ስላደረገ ማለት ነው። አባቴ እንዲህ ነው ወይ እንድትል ልጄ ስላደረገ ተፈርታ ነበር። ከሚወራው ምን ከሚለው ተቃውሞ ይነሳበት የሆኑ ምናምን ብላ ፈርታ ነበር። ለዛ ብዬ እኔ እዚህ ድረስ ማስክ አድርጌ እዚህ ጋር መነጽር አድርጌ እዚህ ጋር ሹራብ ኮት እያድርጌ ምናምን ተከናንቤ ነበር። ገና ማምለጥ አልቻልኩም። ገና ከዚህ ተነስቶ ፍራንክፈርት ስንሄድ እዚህ ነው እንግዲህ ጀርመን ስለሆነ ነው ምን ማድረግ አልችልም ምን ያልኳት ኦኬ አለች። ከዛ ወደ በርሊን ሄድን። ከዛ ከበርሊን ደግሞ ተነስተን ሙኒክ ነው በርሊን ሙኒክ ሄድን። እዛ ደግሞ ስንሄድ ዘመዴ ይሄም ጀርመን ስለሆነ ነው ምንም ማድረግ አልችልም አልኳት። ከዛ አውሮፕላን ላይ ስንወጣ ከስዊዘርላንድ የሚመጡ ሰዎች መጡ። አንድ እናትና ልጅ ማለት ነው። ይሄን የሰው ሊሆን ይችላል። እንዴት ይልቀቁኝ? እናትም ካሊፎርኒያ ነው የምትሄዱት? አዎ። ልጅ ናት? አዎ። እኔን ትተው እሷን አባታችሁ አሁን የሞቃት መጣች። ልጅ ናታ፣ ወጣት ናት፣ ደስ አላት። እሷ የምትጠብቀው የሚረግመኝን ሰው። ሄድን፣ ካሊፎርኒያ ደረስን። ተሸፋፍኜ ነው የወጣሁት። ተሸፋፍኜ እንደዚህ ብዬ ማለት ገና ጋሪ የያዙት ሽማግሌዎች ናቸው። ይህማ ዘመዴ ነው ብለው ክንብንቤን አውልቀው ሰላም ያሉ። ዳላስን ሲሄድ እንዳኩጭን ዳላስ መጣሃል? አልመጣሁም። ዳላስ ሄደ? አልሄድኩም። እና በቃ እዛ የሚያቀኝ ሰው የለም። የምንሄድበት ቦታ ሄደን እንመጣለን። እሺ ተሸፋፍኜ መነጽሬን አድርጌ ዘመዴ ሰራ እንዴት ልለፍ? እኔን አይደለም ደስ ያለኝ እየመጡ የዳላስ የካሊፎርኒያ ሰዎች ልጄን እየመጡ እምባዬን መቆጣጠር እስካልችል ድረስ እምባዬን መቆጣጠር እስከማልችልበት ጊዜ ድረስ እድለኛ ነሽ፣ የእናንተ ነው፣ የእናንተ ጸሎት፣ የእናንተ እርዳታ ነው አባታችሁ ለእኛ እንዲሆነው። ይህን ማግኘት ቀላል መሰለ እንዴ? ሄጅም ደግሞ ዛሬ መድረክ ላይ ልወጣ አልፈለግኩም። ራሱ አቋርጦ መጣ አንዱዓለም። ከዛ ስለ ህዝቡ ምንድን ነው ያለው? አሁን የገባበት የራሱ ጉዳይ ነው አለ። አሁን የሚሰራው የራሱ ጉዳይ ነው። እኔ ያስተማርኩት ልጄ ነው። እዚህ መጥቶ አውደ ምሕረቱ ላይ ሳይቆም ቃል ሳያካፍል አይሄድም ብሎ ከቅዳሴ በኋላ ካህናቱ ባሉበት ምኖቹ ባሉበት መድረክ ላይ እምቢ እያልኩ ማለት ነው። መድረኩ እኮ ያስለቅሰኛል። እኔ ያገለገልኩበት በዘመዴ የተመለሳችሁ ጴንጤዎች አላችሁ፣ በዘመዴ የተመለሳችሁ ጆባዎች አላችሁ፣ ካቶሊኮች አላችሁ። እኔ እኮ ጴንጤ ለመመለስ አይደለም አውደ ምሕረት ላይ የምወጣው አይደለም እኮ አይደለም። እሱ የዚህ የቲክቶከሮች ስራ ነው። አይደለም አልተዋወቅንም። እኔ መድረኩ አውደ ምሕረቶቹ ላይ ወጥቼ ከማልቀስ ውጭ ምንም የለኝም። እና ስለጋበዛችሁኝ አመሰግናለሁ። መድረኩ ይናፍቀኛል። ጸልዩልኝ። የያዝኩትን ጩኸት ልጨርስና አመጣለሁ። እድሜ በዚሁ እንደ ጮኩ እንዳያልቅ ደግሞ የምወደው ወደ ምሕረቴ ላይ ቆሜ መምህራኖቼ ያስተማሩኝን ከቅዱሳት መጽሐፍት ያገኘሁትን እንደተለመደው ባረው ዩቲዩብ ላይ ስላላወጣሁት እኮ ነው፣ ስላልሸቀልኩ እኮ ነው። ስብከት እኮ ሽቀላ ነው፣ ገንዘብ የሚገኝበት ነው። እኔ ያን አልተማርኩም። አውጥፋ ዩቲዩብ ብዬ ነው እኔ የምትቀርጸውን አቁም ብዬ ነው እኔ ልሸቅላል የምመጣው። እኔ ከመምህራኖችም ያገኘሁትን ከቅዱሳት መጽሐፍት ያገኘሁትን በሄድኩበት ቦታ አስተላልፌያለሁ። በተጋበዝኩበት ቦታ ቅዱስ ፓትርያርኩ ባሉበት አስተምሬያለሁ፣ ቃል መስክሬያለሁ፣ አካፍያለሁ። ግን አልሸቀጥኩበትም። ሮም ላይ የሰበከው ስብከት በቃ ዘመድኩን ይምጣልን ብለው ዳላሶች እንዲ ይምጣልን አልተባለም። እኔን የሰሙኝ ናቸው የጠሩኝ። የሰሙኝ ዩቲዩብ ላይ ያዩኝ አይደለም የጠሩኝ፣ ካሴት ላይ ያዩኝ አይደለም የጠሩኝ። እኔን የሚጠሩኝ በጆሮአቸው የሰሙኝ፣ በልቦናቸው የሰሙኝ የሚጠሩኝ
ሸቃይ አይደለሁም እኔ። ለሽቀላውማ የራሴ ያለኝ ካሴት ደርሳለሁ፣ ግጥም ደርሳለሁ፣ ዜማ ደርሳለሁ። ጌልጌላ የሚባል ዝነኛ የሆሊውድ ስቱዲዮ የመሰለ የሆሊውድ ፕሮዳክሽን የሚሰራ የመሰለ ስቱዲዮ እንትን ነበረኝ እኮ መዝሙር ቤት ነበረኝ እኮ። ጌልጌላን አታውቁትም? ጌልጌላ ሲባል የመጀመሪያው ቪሲዲ ቀረጻ የጀመርኩት እኮ ነኝ። ፍሬ ተዋህዶ እኮ የኔ ነው። ምንም ያልሰሩ ሰዎች ወይ ምንም ያላደረጉ ሰዎች ራሳቸውን ሽጠው ላይ እንዴት እንደደረሱ አውቃለሁ። አልቃወማቸውም። ያ የነሱ መንገድ ነው። የኔ መንገድ ደግሞ ሌላ ነው። አለቀ። ሚኪ ከሰሰኝ እኔን በቀደም መጽሐፉን ሽጦ ለቤተ ክርስቲያን እሰጣለሁ ብሎ። እግዚአብሔር ይፍረድ። በእውነት እኔ ክፉ እንዲያገኘው አልፈልግም። እኔ ሁሌ የምናገረው ነው፣ ትሰማላችሁ። ሰሌን ነው የሚሸጠው። መጽሐፍ አለችኝ 25 ፍሬ 5 ዩሮ የምትሸጥ እኮ ናት። 5 ዩሮ እቺ የኔ ናት። ለልጆቼ ጫማ ይዤ እሄዳለሁ። ከቤተክርስቲያኑ ምንም አልፈልግም። 5 ሳንቲም በእኔ ስም የወጣ የሆቴል የለ። አንድ ሰው ሆቴል ለኔ አላወጣም። ውጡና ተናገሩ ከፈለጋችሁ። ስዊዘርላንዶች፣ ፈረንሳዮች፣ ጣሊያኖች፣ ሆላንዶች፣ የትም ቦታ የነበራችሁ ለእኔ ሆቴል ያወጣ ሰው የምዕመናንን ቤት ተጠግቼ የበሉትን በልቼ ነው ሳገለግል የከረምኩት። እና ከነጋዴዎች ጋር እኩል መሆን የለብን። ታው እየተናገርኩ ስርዓት ትይዛለህ። ወደ ነው ስርዓት የምትይዘው። አሲዛለሁ ቲፎዞ ምናምን አንድ ሰው አይደግፈኝ። እኔ ደገፍከኝ አልደገፍከኝ ምን ልትጨምርልኝ ምን ልትቀንስልኝ ምን አባ ልታመጣ እያንዳንድ ማንም ምንም አያመጣልኝ። ራሴን ወክዬ ነው የምጋፈጠው። እስቲ በቲፎዞ የምታመጡት ነው ያለው። እበታትንሃለሁ አልኩ፣ አሸንፋለሁ አልኩ። ጸረ ኢትዮጵያ፣ ጸረ ኦርቶዶክስ ተዋህዶ የበግ ለምድ የለበስክ አስመሳይ በሙሉ እኔ ጳጳሱን፣ ፓትርያርኩን፣ ቄሱን፣ ዲያቆኑን፣ ስብከት ተማሪውን፣ ሰባኪውን ለደንታ ነው አባቴ የሚያሰኙኝ እግራቸው ላይ ወድቄ እበት የሆነውን ደግሞ ከግድግዳ አላጥፌ አልፋለሁ። አለቀ። ይህ ማስመሰል ተው እንጂ አይነካም። እከሌን አትንካው ይደነብራል። ደም ሲደነብር አይቀርም። ስርዓት ይዞ ይመጣል። እንደ ቤቱ ነው የምትሆነው። እዚህ ቤት ስትመጣ ክፍት ቤት አይደለም። ይሄ ፍሬም ያለው ነው። ፍሬሙን ጠብቀ ነው የምታልፈው። እዛ መናፍቅ ቤት የለመድከውን እንደመጣ ተጥደህ ሰባኪ ነኝ፣ መድረክ መሪ ነኝ፣ ምናምን አስተባባሪ ነኝ ምናምን የምትል ሸቃይ እዛ መናፍቅ ቤት ያጣኸውን እዚህ አታገኘው። አባቶቻችን እንዴት እንደሚራቡታ ሊቃውንቱ ማለት ነው። አንተ መደዴ መናገር ስለቻልክ አንተ መንገደኛ ሁላ መናገር ስለቻልክ ቲክቶክ መንገድ ስለሆነ መጥተህ አውደ ምሕረት ላይ አትቀመጥ። ሊቃውንቱን አባረን መጀመሪያ እነበጋሻውን አመጣን። እነበጋሻው ባናታችን ሊገለብጡ ሲሉ እነሱን አባረን። አሁን ደግሞ ቲክቶከሮቹን አመጣን። እነ ያሬድ ያያ እነማ ታወቁበት። አለቀ። የመናፍቅ እንትን መፈንጫ አረጉት ማለት ነው። ያያ ነግሬያቸዋለሁ ባለፈው። እንኳን ደህና ገባ ካናዳ ገብተሃል። ቴዶ ዘሩ ፋይል ተቀብሎ አይቻለሁ። ተናግሬያለሁ። ቪዛ እንደተመታለህ ተናግሬያለሁ። ግን ደግሞ ዋጋ ትከፍላለህ። የቤተ ክርስቲያን አምላክ ዋጋ ያስከፍልሃል። አሁን አንተ እዚያ ሄጄ ጎንደሮችንም ይይዛለሁ ብለህ የምትናፍቀኝ ጎንደር ናት ምናምን ብለህ ዛሬ መልእክት ልካል። እነ ጉርሻ ፔጅ እነማ ፔጅ ለአንተ ስራ ሰርተውልሃል መስሎሃል። ዋጋ ትከፍላለህ። የቤተ ክርስቲያን አምላክ የቅዱሳን አምላክ ዋጋ ይከፍላል። ጠብቅ። የኔን ሀሳብ ነው የምናገር። ለምን እንደመጣችሁ ማን እንደሸኛችሁ እናውቀዋለን። የኢትዮጵያ ደህንነት ክፍል የሚሰራውን እናውቃለን። የት ማንን እንደያዘ እስቲ ወንድነት ጣልቃ ግባ። አሁን ውጣና እንደዚህ ያበል አሳይሃለሁ። ካንተ ጋር ውጣለሁ። ካናዳ ያላችሁ ራሳችሁን ጠብቁ። በተለይ ጎንደሮች ጎንደር ስትባሉ ከወሎም መጥቶ ከምንም መጥቶ ያደነዝዛል። እሱን ጠብቀህ ትሄዳለህ። እንግዲህ መረጫጨት ስለተጀመረ ነው ይሄን ያልኩት። አንድ ነገር ቶሎ ጨርሰዋለሁ ብዬ እንትን እላለሁ አላውቅም። እና ቢኒያም ሽታዬ የሚቀጥሉትን ሳምንት እስከ እሑድ ድረስ የቤት ስራ ሰጥቻለሁ። ዛሬም ነገም እስከ ቅዳሜ ድረስ ተሰብስባችሁ ደረት እየመታችሁ አልቅሱ። ከዛ ደግሞ ነትትና ሌሎቻችሁ ደግሞ ቀርታችሁ ትሰጡኛላችሁ። ከዛ በኋላ እሑድ ደግሞ መግቢያዬ እያመጣው አስነጥሳለሁ ማለት ነው። አስነጥሳለሁ። ይኸው
ማንንም አልደራደርም፣ በሰንደቅ ዓላማ አልደራደርም። አንተ ቀለህ ታቀላለህ እንዴ? አሌፋቱ ፊደላቱ እኮ ኃይል ፓወር ጉልበት ያላቸው ናቸው። ፊደሉ ምን ምናምን ይላል እንዴ? ኮተት አታቀኝም አንተ። እኔ እኮ 7 ዓመት ወጥቼ ወርጄ ቅዱሳት መካናት በኢትዮጵያ የሚለውን የ54 ገዳማት ታሪክ እኮ የጻፍኩ ነኝ። አንተ ዝም ብዬ እንትን ያልኩ 3 መጽሐፍ ያለኝ እኮ ነኝ። አንተ እዚህ እብድ ስለተጫወትኩ እኔ ሐረርጌው መራታ ምናምን ስላልኩ ይመስላል እንዴ? እኔ እንጀራ ባረገውና ቢሸጥበት የት ደርሳለሁ? እሱ ብቻ አይደለም አቃጣሪ ብሆን ይሄ ስርዓት ትክክል አይደለም ባልለውና በመንገዴ ቢሄድ ሌሎቹ ቢሄዱበት ቢሄድ እኔ የሐረርጌ ቆቱ እኮ ነኝ። አንተ የሆነ ቦታ ማጣ ይመስልሃል እንዴ? የሆነ ቦታ ለዳንኤል ክብረት ያገኘውን ቦታ ባጣኔ አንድ ተራ ተብታባ መናገር የማይችል ካድሬ ያገኘውን ቦታ ማጣ ይመስላል። እሱም ይቅር ዛሬ የአያታቸውን ስም የቅድመ አያታቸውን ስም በኦሮሞ ያደረጉ ሰዎች የከበሩባት ኢትዮጵያ ናት። ነገ አፈር ከደሜ ይበላሉ። ልነግድ ብል እኔ ቀረጥ ሳልቀረጥ ግብር ሳልገብር ከጴንጤዎቹ አሁን ከተሰራላቸው በላይ ማድረግ አቅቶኝ ነው ያቅቴ ነበር እንዴ? ከህዝብ ጋር ከሀገሬ ጋር ከሃይማኖቴ ጋር ከቤተክርስቲያኔ ጋር እኮ ልቁም ብዬ ነው። አጠፍቶ የመሰለ አሸባሪ የተባልኩት ጠፍቶ የመሰለ የቀሪ እድሜያችን ምን ይሆናል ብለን ነው። እና ጨዋታው በጣም ጥሩ ነው። ጥሞኛል፣ ደስ ብሎኛል። በቢኒያም ምክንያት ብዙ ሰው እያገኘው ስለሆነ ማለት ነው። አስተነፍሳለሁ። የኔታ እሸቱን ያላችሁኝ እናንተ በቀጣይ ደግሞ የቤት ስራ ሰጣችኋለሁ። ይቅርታ አንድ ፎቶ ልክላለሁ ወንድማችን። ይህን ፎቶ ትለጥፍልኝና ከዛ መጣበታለሁ። አልቅሱ። እቺን ፎቶ ይዛችሁ ደግሞ ታለቅሳላችሁ።